ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁኝ? ዛሬ ደግሞ በቀጣዩ እስካሁን ድረስ ስንመለከት የነበረውን የባዮሎጂ ሬሜዲያል ቻፕተር 1 ሞዴል ኤግዛም እየተመለከትን ነው የምንገኘው። በፓርት 1 እና በፓርት 2 በባለፈው አይተናልኝ። ዛሬ ደግሞ በፓርት 3 የሚቀጥሉትን የምናይ ነው የሚሆነው ማለት ነው። እንግዲህ ፋሚሊያል ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁኝ። እንዲሁም ደግሞ ቪዲዮን ሲጀምሩ ላይክ ያደርጋችሁ ጀምሩት ማለት ነው። እሺ እንቀጥል። Question number 31. The objective lens with the largest magnification is usually A 4x, B 10x, C 40x or 40 times xy or times ነው የምትገልጸው፣ D 100x or times. So the answer should be D ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር እንደምትመለከቱትኝ ኦይል ኢመርሽን ብለናል። ኦይል ኢመርሽን ሌንስ ጊቭ the highest magnification ነው የሚሰጠን። እዚህ ጋር እንደምትመለከቱት ይሄ ማግኒፊኬሽኑ ታይምሱ በጨመረ ቁጥር በዛ ላይ ላርጀስት የሆነ ማግኒፊኬሽን የማግኘት እድላችን በጣም ሰፊ ነው። ሶ the objective lens with the largest magnification ስለሚል ከነዚህ ከተደረደሩ ኦፕሽኖች ውስጥ 100 times የሚለው more of the answer ነው የሚሆነው ማለት ነው። when you come to question number 32 says about the revolving part that holds the object lens is A stage, B nose piece, C diaphragm, D condenser ነው የሚሆነው። so the answer should be nose piece ነው የሚሆነው ማለት ነው። ምክንያቱም ጥያቄው ላይ እንደምትመለከቱት ምንድነው እሱ ሮቴሽን ፎር ሮቴሽን እና እንዲሁም ደግሞ ኦብጀክት ኦፍ ሌንሶቻችን ምንድነው እሱ ስዊች በማድረግ የምንጠቀምበት የማይክሮስኮፕ እንትን ኖስ ፒስ የምንለው ነው። ስቴጁ ያው አይሆንም፣ ያው እሱ ስቴጅ ሆልድ ለማድረግ የምንጠቀምበት ነው። ኮንደንስም ዲያፍራምም አይሆንም። ዲያፍራሞቹ ያው የተለያዩ ላይቶቹን ምናምን አብዘርቭ ከማድረግ አንጻር እሱን ያለውን የላይት አብዞርብ በማድረግ ያኛው ደግሞ እንትን እንዳይሆን የሚያደርግልን ነው። ሬጉሌት ማድረግ ኦር ኮንትሮል ማድረግ ነው ላይቲንግ ላይ ዲያፍራም። ሶ ኖዝ ፒስ የሚሆነው መልሱ ማለት ነው። ሆልድ ኦብጀክቲቭ ሌንስ ላይ የሚገኝ ነው ማለት ነው ኖዝ ፒስ የምንለው። ሶ ዘ ኖዝ ፒስ ሮቴት ቱ ስዊች ቢትዊን ኦብጀክቲቭ ሌንስ። ሶ ዘ አንሰር ሹድ ቢ ቢ ነው የሚሆነው። when you come to question number 33, what is the function of the iris diaphragm? ኢሪስ ኦፍ ዘ ዲያፍራም ፋንክሽኑ ምንድን ነው? አንድ ማግኒፋይ ዘ ኢሜጁን ማግኒፋይ ማድረግ ነው። ቢ ሬጉሌት ዘ አማውንት ኦፍ ላይቶችን ሬጉሌት ለማድረግ ነው። ሲ ሆልድ ዘ ስላይዶቹን ሆልድ ለማድረግ ነው። ዲ ፎከስ ዘ ስፔስመን። ሶ ዘ አንሰር ሹድ ቢ ዋት ቢ ነው የሚሆነው ማለት ነው። አማውንት ኦፍ ላይቶቹን ሬጉሌት ለማድረግ ነው። ቅድም ለማንሳት እንደሞከር ነው ያው ኢሪስ ኦፍ ዘ ዲያፍራም ምንድነው እሱ ጥቅሙ ብለን ስንመለከት አማውንት ኦፍ ላይቶችን ሬጉሌት ከማድረግ አንጻር ነው። ሶ the answer should be B ነው የሚሆነው ማለት ነው። when you come to question number 34, which adjustment knob is used to bring the specimen into sharp fine focus? A coarse adjustment, B fine adjustment, C stage clip, D condenser. so በማይክሮስኮፕ በምንመለከትበት ሳሌ ካሉት አድጀስትመንት ኖቦች ውስጥ የትኛው ነው ስፔስመኑን እንቱ ሻርፕ በማድረግ እንዲሁም ፋይን የሆነ ፎከስ እንድናገኝ የሚያደርገን ማለት ነው። ሶ ዘ አንሰር ሹድ ቢ ቢ ነው የሚሆነው። ፋይን አድጀስትመንት ነው ፋይን ፎከስ እንድናደርግ ከዛ ያሉትን ምክንያቱም እኛ በምንፈልጋት ያጭ ስፔሲፊክ የሆነች እንትን ሲሆን ያ ፋይን አድጀስትመንት ነው የሚሆነው። ኮርስ አድጀስትመንት ሲሆን በዛ ከሱ ጎን ካሉት ቪው ጋር የሚሄድ ሀሳብ ነው ኮርስ አድጀስትመንት ሲሆን ማለት ነው። ሶ ኤክስፕላኔሽን ላይ እንደምትመለከቱት ዘ ፋይን አድጀስትመንት ነው ሜክ ቲኒ ሙቭመንት ኦፍ ክሊር ኤንድ ዲቴይል የሆነ ቪው እንድናገኝ ነው የሚያደርገን ማለት ነው። when you come to question number 35, the total magnification when using 10 times eyepiece and 4 times objective is what? so total magnification እንጠየቀው A 40 times, B 50 times, C 400 times, D 1000 times. so the answer should be what? C ነው የሚሆነው 400 times because total magnification ለማግኘት የኦብጀክቲቭ ሌንሱ እንዲሁም ደግሞ የአይፒስ ሌንስ የነሱ በዘይት ነው የሚሆነው። ስለዚህ 40 times 10 ያው 400 times ነው የሚሆነው። so the answer should be C ነው የሚሆነው ማለት ነው። when you come to question number 36, which microscope uses a beam of electrons instead of light? ስለዚህ
ከዚህ ካሉ ማይክሮስኮፖች የትኛው ነው ቢም ኦፍ ኤሌክትሮንን የሚጠቀመው ኢንስቴድ ኦፍ ላይት ይላል። ሶ ኤ ኮምፓውንድ ላይት ማይክሮስኮፕ፣ ቢ ዳይሴክቲንግ ማይክሮስኮፕ፣ ሲ ኤሌክትሮን ማይክሮስኮፕ፣ ዲ ሃንድ ሌንስ። ሶ ቢም ኦፍ ኤሌክትሮንን የሚጠቀመው ከዚህ ውስጥ ምንድነው? ሶ ኤሌክትሮን ማይክሮስኮፕ ነው። ስለዚህ ሌላኛው ቢም ኦፍ ላይት ነው የሚጠቀመው ማለት ነው። ሶ the answer should be C ነው የሚሆነው ማለት ነው። እንደምትመለከቱት ኤክስፕላኔሽኑ ኤሌክትሮን ማይክሮስኮፕ ማለት ለምሳሌ ኤግዛምፕል ስካኒንግ ኤሌክትሮን ማይክሮስኮፕ እንዲሁም ደግሞ ትራንስሚሽን ኤሌክትሮን ማይክሮስኮፖችን ኤሌክትሮን ማይክሮስኮፖች ውስጥ ነው የምንገኘው። ስለዚህ ኤሌክትሮን አላቸው ሁለቱም። ሶ ኤሌክትሮንን ነው የሚጠቀሙት አስ ኤ ቢም ፎር ሃየር የሆነ ሶሉሽን ለማግኘት ማለት ነው ራዘር ዛን ዛት ኦፍ ላይት። እሺ when you come to question number 37, a transmission electron microscope reveals A the surface of a specimen, B internal detail of the cell, C only living cell, D colored image ነው የሚሆን colored image ይላል ማለት ነው። ስለዚህ ትራንስሚሽን ኤሌክትሮን ማይክሮስኮፕ ምንድነው እሱ ፋንክሽኑ ብለን ስንመለከት ይሄ ከኢንተርናል የሴሎች ሊሆን ይችላሉ የተለያዩ ስፔስመኑን በምናመጣበት ሳለ ኢንተርናሉን ለመመልከት የምንጠቀምበት ኢንተርናል ዲቴል የሆነ ነገር ለማግኘት በምንፈልግበት ሰዓት ላይ የምንጠቀመው ነው የትራንስሚሽን ኤሌክትሮን ማይክሮስኮፕ ማለት ነው። the surface of specimen እሱ አይሆንም፣ ያው እሱ የሚሆነው ስካኒንግ ነው ሞር ኦፍ። ሌላኛው ደግሞ ኦንሊ ሊቪንግ ሴል ነው። ኦንሊ አይደለም፣ ምክንያቱም ኢንተርናል ስትራክቸር ስለሆነ የተለያዩ እንትኖች መሆን ይችላሉ። ሶ ሊቪንግ ብቻ ሊሆን አይችልም። እንዲሁም ከለርድ ኢሜጅ እሱም ከሰርፌሱ ጋር ያለው ሰው ኢንተርናል ዲቴል ነገር ለማግኘት በምንፈልግበት ሰዓት ላይ ትራንስሚሽን ነው የምንጠቀመው። ሰው the answer should be B ነው የሚሆነው ማለት ነው። ኢንተርናል ዲቴል ኦፍ the cell። ሶ እንደምትመለከቱት ከኤክስፕላኔሽኑ ላይ TEM or transmission electron microscope shoots electrons through thin section to show inner structure. Okay, when you proceed to question number 38, which microscope is best for observing the surface of a small insect? A transmission electron microscope, B scanning electron microscope, C simple microscope, D hand lens. So ቀደም ለማንሳት እንደሞከር ነው ምንድነው እሱ ሰርፈሱን ለመመልከት በምንፈልግበት ሰዓት ላይ የምንጠቀመው SEM የምንለው or scanning electron microscope ነው። ያው ጥያቄውም እንደዛው ስለሚል ቤስት ኦብዘርቪንግ ለማግኘት ሰርፌስ ኦፍ ስሞል ኢንሴክትስ የምንጠቀመው ሰርፌስ ከሆነ SEM ይሆናል ማለት ነው። እሺ when you proceed to question number 39, a dissecting microscope is used for A viewing viruses, B manipulating and dissecting small objects, C observing living cell in high magnification, D measuring temperature. ሶ እዚህ ላይ ለማየት እንደሞከር ነው ዳይሴክቲንግ ማይክሮስኮፕ ለምንድን ነው የሚጠቅመው የሚለውን ሀሳብ ስንመለከተኝ አንደኛ ምንድነው እሱ የተለያዩ ስሞል ኦብጀክቶችን ዳይሴክት በማድረግ ማኒፑሌት በማድረግ ለመመልከት ነው ዋነኛው ዓላማው። ቫይረሶችን ለማየት አይደለም ዳይሴክት ስንል፣ እንዲሁም ደግሞ ቴምፕሬቸሮችንም ሜጀር ለማድረግ አይደለም። እንዲሁም ኦብዘርቪንግ ሊቪንግ ሴል ኢን ሃይ ማግኒፊኬሽን በሃይ ማግኒፊኬሽን ላይ ሊቪንግ ሴሎችን ኦብዘርቪንግ ማድረግ አይደለም ዋናው ዓላማ ምንድነው እሱ ከስሙም ዳይሴክት እንደምትመለከቱ ዳይሴክት ማድረግ ነው፣ በመከፋፈል ነው ስሞል ኦብጀክቶችን በሃይ የሆነ ማኒፑሌሽን የምንመለከተው ማለት ነው። ሶ the answer should be B ነው የሚሆነው ማለት ነው። ኤክስፕላኔሽኑ ላይም ለመመልከት እንደተሞከረው ዳይሴክቲንግ ማይክሮስኮፕ have low magnification and working space for dissection. so low magnification ያለው አጠቃላይ ዳይሴክቲንግ ማይክሮስኮፕ ስንመለከተው working space for dissection ለዳይሴክሽን working spaceውን በዛው ልክ ሎው ነው ማለት ነው። when you come to question number 40 said about the limit of resolution for a standard light microscope is about A 0.2 nanometer, B 0.2 micrometer, C 200 micrometers, D 1 centimeter. so የጠየቀው ምንድነው እሱ የስታንዳርድ ላይት ማይክሮስኮፕ ሪዞሉሽን ሊሚት ኦፍ ሪዞሉሽኑ የትኛው ነው የሚሆነው ኦር ስንት ነው። ስለዚህ ስታንዳርድ ላይት ማይክሮስኮፕ ሊሚት ኦፍ ሪዞሉሽኑ 0.2 ማይክሮሜትር ነው የሚሆነው። ሶ the answer should be B ነው። ምክንያቱም ላይት ማይክሮስኮፕ ዲቴል የሆኑ ነገሮችን
ላይ የሚችለው እስከ 0.2 ማይክሮሜትር ያሉ ሳይዝ ነው ማለት ነው። ሪዞልቭ ዲቴይል ስሞለር ዛን ስለዚህ ከ0.2 ማይክሮሜትር በታች ያሉትን ነገሮች ለማየት አይችልም። ስለዚህ አንደኛው የላይት ማይክሮስኮፕ ዲፊሸንሲ እነዚህ ናቸው ማለት ነው። በጣም ፓርቲኩላር የምናየው ነገር በጣም እያነሰ በሄደ ቁጥር ያንን ነገር የማየት እንትኑ ሪዞሉሽኑ በጣም ሊሚት የሆነ ነው የሚመጣው። ስለዚህ ስታንዳርዱ ይሄ ነው። ከዚህ በታች ሲሆን ለማየት ያስቸግራል ኦር አናይም ማለት ነው። 0.2 micrometer the standard, so don't forget it. When you come to question number 41, which part of the microscope concentrate light onto the specimen? A mirror, B condenser, C diaphragm, D objective lens. ስለዚህ from part of the microscope በስፔስመኑ ላይ ላይትን ኮንሰንትሬት ለማድረግ የሚያገለግለን የትኛው ነው? ኤ ሚረር ነው፣ ቢ ኮንደንሰር ይላል፣ ሲ ዲያፍራም፣ ዲ ኦብጀክቲቭ ሌንስ። ስለዚህ ኦብጀክቲቭ ሌንሱ አይደለም፣ ዲያፍራሙም አይደለም፣ ሚረርም አይደለም፣ ኮንደንሰር ነው። ሶ the answer should be ኮንደንሰር። ምክንያቱም ይሄ ኮንደንሰር ፓርት ኦፍ ማይክሮስኮፕ ላይ አገልግሎቱ ምንድነው? ስፔስመኑ ላይ ላይት ምንድነው እሱ ላይ እንዲበራ እሱ ላይ ስፔሲፊክ እንዲበራ የሚያደርግልን ነው ማለት ነው። እሺ when you come to question number 42 says about the flat platform where the glass slide is placed is A base, B arm, C stage, D body tube. so በማይክሮስኮፕ ፓርቶቹ ላይ በዚህ በማይክሮስኮፕ ፓርቶቹ ላይ የትኛው ነው ፍላት ፕላትፎርም ያለው እንዲሁም ዌር ግላስ ስላይድ ኢዝ ፕሌስድ ኦን። ስለዚህ ግላስ ስላይዶቹ ፕሌስድ ኦን የሚያደርጉበት ምንድነው እሱ የትኛው ነው? ቤዝ አይደለም። ቤዝ ያው ፎር ሆልድ ለማድረግ ነው ማይክሮስኮፑን የምንጠቀመው። አርም ደግሞ ከአንድ ወደ አንድ ቦታ ኬሪ ለማድረግ ነው ማይክሮስኮፑን የምንጠቀመው አይደል? ስቴጅ ላይ ደግሞ ምንድነው እሱ ስቴጅ ላይ ያው እዛ ላይ ነው ፍላት ነው ስቴጁ። እንዲሁም እዛ ላይ በማድረግ ነው የተለያዩ ስፔስመኖችን ለማየት ምን ሞክረው። ሶ ቦዲ ቲዩብም አይደለም ማለት ነው። ሶ the answer should be ስቴጅ። ሶ the stage ኤክስፕላኔሽኑን ስታዩት the stage supports the slide. ሶ ስቴጁ ስላይዱን ነው ሰፖርት የሚያደርገው። it has central hole for the light passage. so the answer should be stage ብለናል ማለት ነው። so flat platform the glass slide placed የሚሆንበት። when you come to question number 43, stage clip are used to move the stage. B A move to the stage, B hold the slide in place, C adjust light, D change objective. so the answer should be what? B ነው hold the slide in place ነው ያለው። ቅድም ከላይ እንዳለው ስቴጅ ዋነኛው ጥቅሙ ምንድነው ብለናል? ይሄ ስላይዶቹን ሰፖርት ማድረግ ነው። ምክንያቱም ሴንትራል ሆል ፎር ላይት ፓሴጅ እንዲኖር ማስቻል ነው አይደል? so the answer should be hold the slide in place. the answer should be B ነው የሚሆነው ማለት ነው። when you come to question number 44, which microscope can observe living cell? ሊቪንግ ሴሎችን ኦብዘርቭ የሚያደርገው የማይክሮስኮፕ ታይፕ የትኛው ነው? ኤ ትራንስሚሽን ኤሌክትሮን ማይክሮስኮፕ፣ ቢ ስካኒንግ ኤሌክትሮን ማይክሮስኮፕ፣ ሲ ኮምፓውንድ ላይት ማይክሮስኮፕ፣ ዲ ቦዝ ኤ ኤንድ ቢ ይላል ማለት ነው። ሶ ሊቪንግ ሴል ስንል ምንድነው? ሰው በህይወት ያሉ ነገሮችን በህይወት ያሉ ሴሎችን ለመመልከት የምንጠቀመው የማይክሮስኮፕ ታይፕ ከዚህ ውስጥ የትኛው ነው? ኮምፓውንድ ላይት ማይክሮስኮፕ ነው። ስለዚህ ኮምፓውንድ ላይት ማይክሮስኮፕ ሲምፕሊ ሊቪንግ ሴሎችን ለማየት ነው የምንገለገለው። ሌሎቹ ያው ላብራቶሪካል ስለሆነ የምንጠቀማቸው እነሱ ደግሞ ላብራቶሪካሊ ሲሆኑ እዛ ውስጥ ሊቪንግ ሴሎችን የማየት እንትን የለም ማለት ነው። እዚህ ስካኒንግ እና እንዲሁም ደግሞ ትራንስሚሽን ኤሌክትሮን ማይክሮስኮፖች፣ ኮምፓውንድ ላይ ማይክሮስኮፖች ሙቨብል ነው፣ ከአንድ ቦታ ወደ አንድ ቦታ ነው። ስለዚህ እነዛ ፎር ዴድ ሴል ነው ሞር ኦፍ የምንጠቀመው። ሶ ኮምፓውንድ ላይት ማይክሮስኮፕ ኢዝ አንሰር ይሆናል ማለት ነው። ኤክስፕላኔሽኑ ላይ እንደምትመለከቱት ስፔስመን ካን ቢ አላይቭ አንደር ላይት ማይክሮስኮፕ። ያ ኤሌክትሮን ማይክሮስኮፕ ሪኳየር ቫኪዩም ኦር ኪልድ ስፔስመኖችን ያስፈልገዋል ማለት ነው። when you come to question number 45, question number 45 said about a plant press. A plant press is a tool used by biologists in the A laboratory, B field, C hospital, D classroom only. so ፕላንት ፕሬስ ቱል፣ ይሄ ፕላንት ፕሬስ የምንለው ይሄን ቱል በባዮሎጂስቶች ለምንድን ነው የሚጠቀሙት ነው? አንደኛ ላብራቶሪ ካሊ ነው የሚጠቀሙት ነው። እንደ ፊልድ ያ ፊልድ ላይ ነው የምንጠቀመው።
ፕላንት ላይ ፕሬስ በማድረግ እነዚህ ማቴሪያሎችን የምንፈልገውን እንትን ኮሌክት ለማድረግ የምንጠቀመው። ስለዚህ የፊልድ ማቴሪያል ነው ፕላንት ፕሬስ የምንለው። ሶ the answer should be what ቢ ነው የሚሆነው ማለት ነው። ፕላንት ፕሬስ is used to outdoor to collect and preserve plant specimen የተለያዩ ፕላንት ስፔስመኖችን ፕሪዘርቭ ለማድረግ ፕላንት ፕሬስ ፎር ፊልድ የምንጠቀመው ባዮሎጂካሊ የምንጠቀማቸው ቱሎች ናቸው ማለት ነው ፕላንት ፕሬስ። ሶ ውድ ቤተሰቦቻችን በፓርት 3 ያየኑ የባዮሎጂ ሬሜዲያል ቻፕተር 1 ሞዴል ኤግዛም እስካሁን ያየኑ ይመስላል። ያው አጠራ አድርገን እንመልከተው ብለን ነው። ሲበዛ ያው ስለሚንዛዛ ለማየትም ያስጠላል በሚለው ነው። የቀሩትን ደግሞ በፓርት 4 የምንጨርስ ይሆናል ማለት ነው። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣዩ ቪዲዮ እስከምንገናኝ ድረስ ደህና ሁኑልን።